ዛሬ በዚህ ቪዲዮ የምንመለከተው ናሽናል አይዲ መታወቂያችን ላይ ያለን ኢንፎርሜሽን እንዴት አድርገን እንደምናስተካክል በዚህ ቪዲዮ የምንመለከት ይሆናል። አንደኛ ስማችንን እንዴት አድርገን እንደምንቀይር፣ ሁለተኛ የትውልድ ጊዜ ወይም ደግሞ ቦታ፣ በሚቀጥለው ደግሞ ስልክ ቁጥራችንን እንዴት አድርገን እንደምንቀይር የምናየው ይሆናል። ይህን ቪዲዮ እስከ መጨረሻው ድረስ ተጋበዙልኝ። ቸር ቆዩ። ማሳሰቢያ፣ ይህን ኢንፎርሜሽን ለማስተካከል የሚያስፈልጉን 3 ነገሮች አሉ። መጀመሪያ ይህንን ኢንፎርሜሽን አፕዴት ለማድረግ ስናመለክት የቀበሌ መታወቂያ ሊኖረን ግድ ነው ማለት ነው። የቀበሌ መታወቂያ ደግሞ ከሌለን የባንኮች ደብተር ይሆናል ማለት ነው። የንግድ ባንክ፣ አቢሲኒያ፣ ሌሎችም ሊሆኑ ይችላሉ። የባንክ ደብተር ያስፈልገናል ማለት ነው። እሺ፣ ወደ ክሮም በመግባት ፋይዳ ኦፍ ኢትዮጵያ ብለን ሰርች እናደርጋለን። ይመጣልን ይሄ ነው። ከዛ በኋላ ሁለተኛ ላይ ያለችው አፕዴት ዩ ፋይዳ ይላል። ከዛ በኋላ አፕዴት እናድርገው ነው፣ ማሻሻያ እንጨምርለታለን ነው። እነኳ ሁለተኛ ላይ ያለውን ከነካ ነው በኋላ ዝቅ ስናደርገው እዚህ ጋር 16 ዲጂት ያለውን የመታወቂያችሁ ጀርባ ላይ ያለውን ኮድ አስገቡልኝ ይላል ማለት ነው። ስለዛ ከናሽናል አይዲያችሁ ላይ በጀርባው ያለውን የ16 ቁጥር ቁጥሮቹን ታስገባላችሁ ማለት ነው። እሺ፣ አሁን የራሴን አስገብቼ ተመልሻለሁ ማለት ነው። ከዛ በኋላ እዚህ ጋር እንነካዋለን። እሺ፣ ቬሪፋይ ካደረገ በኋላ ናሽናል አይዲውን ያወጣንበት ሲም ላይ ኮድ ይላክልናል። እኔ ተልኮልኛል ኦሬዲ፣ ይሄውና እዚህ ጋር የምትመለከቱት ኮድ ማለት ነው። ስለዛ ኮፒ አድርጌው እመለስና እዚችን የመጀመሪያው ፊደል ጫንላትና ፔስት እለዋለሁ። ከዛ በኋላ ቬሪፋይ እለዋለሁ እዚህ ጋር ማለት ነው እቺኛዋን። እሺ፣ ቬሪፋይ ካልን በኋላ ወደ 3ኛው ገጽ ላይ ገባም ማለት ነው። ስለዛ እዚች ጋር የመጀመሪያው አፕዴት የምትለዋን እቺ የመጀመሪያው ላይ ያለችዋን እሷን ነካታለን። ከነካም በኋላ ዝቅ እናደርግና የኛ ፎቶ ይመጣልናል። የኛም ፎቶ እናየዋለን። ምንፈልገውን ኢንፎርሜሽን ማስተካከል ስንፈልግ እቺን ነካታለን። ኤዲት የምትለዋን ስንነካው እንደዚህ ነክተን ኤዲት እንድናደርግ ይፈቅዱልናል ማለት ነው። አለበለዚያ ግን እቺን ኤዲት የምትለዋን ካልነካናት ኤዲት እንድናደርግ አይፈቀድልንም ማለት ነው። አሁን ለምሳሌ ኤዲት የምትለዋን አጥፍቻታለሁ፣ ስሜን ብነካው አያስገባኝም ማለት ነው። ስልኬን ታፕታፕ ያደርጉት ነው፣ ምንም አይሰራም፣ አያስገባኝም። ስለዛ እቺ ኤዲት የምትለዋ መብራት አለባት። ስንነካት በራ፣ ስሜን ስነካው ቀጥታ ወደ መቀነስ ወደ መጨመር ነው ያስገባኝ ማለት ነው። እና አሁን እኔ ማስተካከል የምንፈልገው ላይ እንገባለን። ስም ከሆነ ስም፣ እድሜ፣ ሴት፣ ጾታ፣ ምንም ሁሉም ነገር እናስተካክለውን ነገር እናስተካክላለን ማለት ነው። አሁን እኔ ስልክ ቁጥር ላስተካከል ስለሆነ የመጣሁት ስልክ ቁጥሬን ነካዋለሁ። ስልክ ቁጥሬን ከመንካቴ በፊት ደግሞ እዚህ ጋር ኤዲት የምትለዋን መንካት አለብኝ። ኤዲት የምትለዋን ነካዋት፣ ስልክ ቁጥሬን ነካዋለሁ። ስልክ ቁጥሬን ስነካው ያስገባኛል። የምፈልገውን ስልክ ቁጥር አስገባለሁ ማለት ነው። እሺ፣ የምፈልገውን ስልክ ቁጥር ካስገባውኝ በኋላ እቺ ኤዲት የምትለዋን ድጋሚ ነካታለን። የምፈልገውን ስልክ ቁጥር አስገብቻለሁ። ከዛ በኋላ ከፍ እናደርገዋለን ወደ ላይ ማለት ነው። ከፍ ካደረግነው በኋላ እዚህ ጋር 2 ኦፕሽኖች ይመጡልናል። እሺ፣ ዝቅ ካደረግነው በኋላ እዚህ ጋር አፕሎድ ዴሚኔት የምትለዋለች እሷ ከላይ እዚች ቀስቷን እነካታለን። እዚህ ጋር ቀስታለች፣ እሷን አንድ ጊዜ እነካታለን። ከዛ በኋላ እዚህ ጋር መጫን የምትችሉት ምንድነው ብሎ ያስጠይቃችኋል ማለት ነው። የፓስፖርት፣ የትምህርት ቤት መታወቂያ፣ መንጃ ፍቃድ ምንድነው ማስያዝ የምትችሉት ብሎ ይጠይቃችኋል ማለት ነው። ስለዛ ያው እናንተ ቀለል ካላችሁ በፈለጋችሁት እናደርጋለን ማለት ነው። ግን የቀበሌ መታወቂያ፣ መንጃ ፍቃድ ከሌላችሁ ደግሞ ምን ታደርጋላችሁ? እዚህ ጋር ባንክ የምትላለች አይቻችኋት፣ ባንክ ቡክ የምትላለች። ባንክ ቡክ ነክታችሁ የባንክ ቡክ አንተናችሁን ፎቶውን አፕሎድ ታደርጉለታላችሁ ማለት ነው። አሊያም ደግሞ ቀበሌ መታወቂያ ካላችሁ እዚህ ጋር ቀበሌ አይዲ የምትላለች፣ እሷን ነክታችሁ የቀበሌ አይዲያችሁን ትጭኑበታላችሁ። አሁን የቀበሌ አይዲ ስላለኝ የቀበሌ አይዲ ያልኩት። ከዛ በኋላ አፕሎድ የሚላለ አፕሎድ የሚለውን ስነካው እዚህ ጋር ትነኩታላችሁ። ቺን ሰርክሏን ማለት ነው። ለምሳሌ ላሳያችሁ። ቺን ትነኳታላችሁ፣ አረንጓዴዋን ማለት ነው። ትነኩና ወደ ፎቶ ገጽ ያስገባችኋል። እቺን ትነኩለታላችሁ ማለት ይቅርታ፣ እንዴ እቺኛዋን ማለት ነው። ከነካችሁ በኋላ የፎቶ የመታወቂያችሁ ፎቶ በቀኝ በኩል ማለት ነው፣ እንደዚህ በተጋደመ በኩል ነው መሆን ያለበት፣ አደራ። እሺ፣ አሁን ቆይ ካንስል አድርገውና ላሳያችሁ። እሺ፣ እዚህ ጋር ይሄንን ነካዋለን። ከዛ በኋላ
የቀበሌ መታወቂያችሁ በጎን የተነሳ መሆን አለበት። በጎን በኩል ነው መታወቂያው መነሳት ያለበት። በጎን በኩል አሁን እኔ የምትመለከቱት በጎን በኩል ተንጋሎ ነው የተነሳው። ስለዚህ እንደዚህ ነው መሆን ያለበት። ቀጥ በስልካችሁ ካነሳችሁት አይሆንም ማለት ነው። ስለዚህ አፕሎድ ታደርጉለታላችሁ። ከዛ በኋላ ኮንፈርም ምትላለች እዚህ ጋር የምታዩት ኮንፈርም ታደርጉለታላችሁ። ጨረሳችሁ ማለት ነው። ከዛ በኋላ እዚህ ጋር ሰሚት ትሉታላችሁ ማለት ነው። ሰሚት ስትሉት ሪፖርት አድርጋችኋል ማለት ነው። ቴክስቱ ይደርሳችኋል። የፋይዳ መታወቂያ ማሻሻያ ሪፖርት አድርገዋልና ውጤቱ ከ3 ቀን በኋላ ይደርሳችኋል ብሎ ቴክስት ይገባላችኋል። ጨርሰናል ማለት ነው። አመሰግናለሁ። ቸር ቆዩልኝ። ማሳሰቢያ፣ ያመለከታችሁት ሪፖርት ትክክል ካልሆነ ወይም ደግሞ ተቀባይነት ካላገኘ እንደዚህ አይነት ጽሁፍ ይላክላችኋል ማለት ነው። ወይም ደግሞ ያመለከታችሁት ተቀባይነት ካገኘ እንደዚህ አይነት መልእክት ይላክላችኋል ማለት ነው። ሁለቱም ቴክስቶች ሲላኩ ወዲያው አይላኩም። በነጋታው ወይም ደግሞ ከ7 ሰዓት በኋላ ነው የሚላኩላችሁ። ሪፖርት ያደረግነው ነገር በስንት ቀን ይስተካከልልናል የሚለው ጥያቄ በ3 ቀን ነው የሚስተካከልላችሁ። ፈጣን ከሆነ ደግሞ 2 ቀን ይፈጃል። ይሄን ቪዲዮ ጠቃሚ ሆኖ እንዳገኛችሁት ተስፋ አደርጋለሁ። በቀጣይ ቪዲዮ ስለምን እንዲሰራላችሁ ትፈልጋላችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ከዛ በኋላ ደግሞ አድርገን እንደምንሮጥና እንደምንዘል